ሰፈር ቀይር። አዋዋልሽ ካልቀየርሽ ወደ ከፍታ በኢየሱስ ይሄን ዘይት አፈሰስኩ። ኖርማል መሆናችን ከዚህ ማይክሮ ሰከንድ ጀምሮ በኢየሱስ ክርስቶስ ባንቺ ላይ የእግዚአብሔር ጸጋ እግዚአብሔር በትልልቅ አሰራሩ እቺ ሴት ላይ በኃይል ሲሆን አያለው። አሜን። አምላኬ ምስክሬ ነው። በልዩነት እግዚአብሔር አገኝቷታል። አሜን። አንዳንድ ሰው እንደ ቀውስ ይቆጥራታል፣ አንዳንድ ሰው እንደ ምናምን ይቆጥራታል። እግዚአብሔር ግን በላይዋ ላይ ያስቀመጠው ቅባት አለ። ምክንያቱም የሰዎች አፍ ያያል፣ የክፉ አፍ ያያል፣ ስም አውጥተውላታል። ልዩ ልዩ ስም ነው ያወጡላት። እግዚአብሔር አምላክ ግን በልዩነት አሜን በህይወታ ላይ መጥቶ አሜን ለብዙ ትውልድ በረከት አሜን የመፍትሄ ሰው አሜን ለቤተ ክርስቲያን እግዚአብሔር ኃያል ሰው አድርጎ ያቆምሻል። አሜን በአንቺ የሚሰራ ትልቅ ስራ አለኝ ይላል። አሜን። አንዳንድ ሰዎች የሴቶች አገልግሎት የማይቀበሉ ሰዎች አሉ። ሴት እንዴት ታገለግላለች የሚሉ። ሐና ሴት ናት፣ በአዲስ ኪዳን ነብይ ናት። እነ ዲቦራ ሴቶች ናቸው። እግዚአብሔር ሴትና ወንድ ስጋ ነው። መንፈሳችን ሴትና ወንድ አለው እንዴ? በቃ ሴትም የለም ወንድም የለም፣ ሃሮማይክም የለም ኩስዲክም የለም፣ ባሪያም የለም ጨዋም የለም። እግዚአብሔር ነገር ቀይሯል። አሜን። ይኸውልሽ ብልጡኝ አንድ ምክር ልምከርሽ፣ ነይ ልንገርሽ። ለሚያምን ሁሉ